ሰላምና ጤና ባላችሁበት ቦታ ብዝት ይበልላችሁ። እንዴት አላችሁ የተወደዳችሁ ቤተሰቦቼ? ሁሉ መልካም፣ ሁሉ ሸጋ ነው ወይ? እንግዲህ ወንድሞቼ እናቶቼ፣ መቼ ሶሻል ሚዲያ ላይ እንግዲህ ሰሞኑን የሚወራውን እና ኢትዮጵያውያን ምናልባት እንደ ሀገር በሚባል ደረጃ ወደ እብደትና እንዲሁም ደግሞ የሆነ አካል ላይ ሙድ በመያዝ እንዴት እንደተባበርን ስትመለከቱ እንደዚህ እንዋደዳለን፣ ለካ እንደዚህ አንድ ነገር ላይ ተስማምተን ማውራት ማጨብጨብና መጮህ እንችላለን የሚለውን ትገነዘባላችሁ። ታዲያ ምንድነው የተፈጠረው የሚለውን ምናልባት ለማታውቁ ሰዎች ለማስረዳት ያክል፣ በነገራችን ላይ ምን እየተካሄደ እንደሆነ ካላወቃችሁና አሁን የምነግራችሁን ነገር እኔ ስነግራችሁ ከሆነ የምትሰሙኝ፣ እውነቴን ነው የምላችሁ፣ እንደናንተ የተባረከ ሰው የለም በምድር ላይ። አምቴሊንጎ ከህዝብ ግርግር አምልጦ ብቻውን ተቀምጦ የተዘለለ አይነት ሰው ማለት ነው። ልክ እንደ ወንዝ ሳይሆን እንደ ኩሬ ተረጋግቶ የሚኖር ሰው ናችሁ ብዬ አስባለሁ። ታዲያ ምንድነው ነገሩ? ቀጥዬ የማሳያችሁን ቪዲዮ ተመልከቱትና እነግራችኋለሁ። እንደተመለከታችሁት ነው እንግዲህ ወንድሞቼና እህቶቼ፣ በርካቶቻችሁ ስለምን እንደማወራ እንግዲህ ያው ስለነሱም አይታችኋል፣ ሰምታችኋል፣ ወይ ደግሞ ቪዲዮም የሰራችሁ የፖስታችሁም ሰዎች ልትኖሩ ትችላላችሁ። እኔ በህይወት ዘመኔ ቴሊንግ ዩ በኖርኩባቸው ዘመኔና በዚህ በሶሻል ሚዲያ ኤራ እንደዚህ አይነት ነገር አይቻልም። ምን አይነት ነገር ከተባለ አሴ ኮሌክቲቭ ሶሳይቲ በማህበረሰብ ደረጃ በሙሉ መስማማት ሙድ ስንይዝ አይቻልም። ቀይ፣ ቢጫ፣ ጥቁር፣ አረንጓዴ፣ አጭር፣ ረዥም፣ ሴት፣ ወንድ ሳይል ቴሊንግ ዩ ሶሻል ሚዲያውን በሙሉ በዚህ ልክ ያጥለቀለቀ ሙድ መያዝ አይቻልም። ሙድ መያዝ ለምንድን ነው ያልኩት ከተባለ በጣም በርካቶች እንግዲህ አይታችኋል፣ እናንተም ቪዲዮ ሰርጣችሁ ሊሆን ይችላል። ይሄ እኮ በኔትፍሊክስ ደረጃ መታየት የነበረበት ፊልም ነው። እንደውም ዲኤስቲቪ ላይ ይግባልን። ፓርት 7 መቼ ነው የሚለቀቀው? ትላልቅ የሚባሉ በሚሊየን ፎሎወር ያላቸው ቲክቶከሮች ቴሊንግ ዩ ፌስቡክ ላይ ፖስት የሚያደርጉ ሰዎች ሙድ ሲይዙ ነው የሰነበቱት። ስቲልም እንደዛ እያደረጉ ነው ያሉ። በዋነኝነት ዛሬ የምናወራው ሀሳብ ወገኖቼ፣ ኮንሱም የምናደርጋቸው ነገሮች ስቱፒዲቲ ለምንድን ነው የበዛባቸው? ለምንስ ነው እንደ ሀገር ማለት እንደ ህዝብ ማለት ወገኖቼ እንደ ወጣት በርካታ ሰው ከተስማማበት የማይጠቅም ነገር የሚሆነው? ለምንድን ነው የሚጠቅም ነገር ላይ ክፍፍል፣ የማይጠቅም ነገር ላይ ደግሞ በደቦ ሁላችንም እየገባን የምንስማማው የሚለውን ነገር በጥቂቱ እንማማራለን ማለት ነው። ታዲያ እኔ ለዛ ቆንጆ ወገኖቼ ልጁ አይ ቲንክ ሙድ እየተያዘበት እንደሆነ የሚያውቅ አይመስለኝም። እሱ ሲሪየስ ሆኖ ነው በቃ እየሰራ ያለው። በነገራችን ላይ በጣም በሚሊየንስ ነው እይታ ያገኛል። ለእነሱ ጉድ ፎር ዘም ቴሊንግ ዩ ይቀየራሉ፣ ቅርብ ጊዜ ይቀየራሉ። በገንዘብም ቢሆን ካሉበትም ክፍለ ሀገር ወጥተው ዋና ከተማ ላይ ጥሩ ባለ 3 መኝታ አፓርትመንት እንደሚከራዩ ሙሉ እምነቴ ነው። ደሞር በተጃጃልክና ደሞር ወገኖቼ የሆነ በተሞላፈጥክ ቁጥር የመፈመስ ቴንዴንሲ ከፍ ያለ ነው እኛ ሀገር ወገኖቼ። አግባብ ያላቸው ምናልባት ታስበው የሚሰሩ ህብረተሰቡን ይጠቅማሉ ያንጻሉ የተባሉ ነገሮች ከድሮ ጀምሮ አይፈምሱ። ቢኮዝ ወገኖቼ እነዛን ነገር ሲያድጉ እየመታ ወደ ውስጥ የሚያስገባ የሆነ የማይጠቅምና ደግሞ ህብረተሰቡ አይቶት ብሎ ሲያበቃ ህይወቱ ምንም የማይጨምርለት ነገር ሲሆን ግን የሆነ እያወጣ የሚያፈምስ አጋንንታል። ታዲያ ወገኖቼ ጥናቶች እንደሚያሳዩት ኢትዮጵያ ውስጥ አሁን ያለው ቁጥር ማለት ነው ከ28.6 ሚሊዮን በላይ ኢንተርኔት ተጠቃሚ አለ። በቀን ምን ያህል ሰው ሶሻል ሚዲያ ላይ አክቲቭ ይመስላችኋል? ማለት ስልኩ ላይ ከፍቶ አክቲቭሊ የሚጠቀም ሰው ምን ያህል ይመስላችኋል? ኤቭሪ ሲንግል ዴይ ከ8 ሚሊዮን በላይ። ምናልባት ይሄ ቁጥር እኔ አንሷል ብዬ ነው ራሱ የምከራከረው። ምክንያቱም በርካቶቻችን ስልካችን ላይ የሆነ ሶሻል ሚዲያ ቼክ ሳናደርግ መዋል የማንችልበት ሲቹዌሽን ላይ ደርሰናል። በተለይ ይሄ ቲክቶክ የሚባለውን ፕላትፎርም ወገኖቼ ልክ እንደ ቤተክርስቲያን ሳንሳለም ካለፍ ነው ወገኖቼ፣ ልክ ይሄ ውሃ ጣምቶን ሲያበቃ ያገኘነውን ነገር ለመጠጣት እንደሚዳዳን ሁሉ ሮጣን ካልገባንበት አንዳንዶቻችን ሰላም እንኳን አይሰማንም። ስልካችሁ ላይ ያለውን አንዳንዶቻችሁ ስፔሻሊ ክርስቲያን የሆናችሁ ያለውን የመጽሐፍ ቅዱስ አፕ ከከፈታችሁት በጣም ሰንብታችኋል። ቢኮዝ መጽሐፍ ቅዱስ ቦሪንግ የሆነበት፣ ሃይማኖታዊ ነገሮች ቦሪንግ የሆኑበት፣ ነገር ግን ልቅጥና ወገኖቼ ምንም የማይረቡ ነገሮች ደግሞ ቫይራል የሚወጡበት ኤራ ላይ ያለን። አያችሁ ወገኖቼ ምን አለ የሚጠቅም ነገር ላይ እንደዚህ ብንሳተፍ ብዬ አሰብኩኝ። ይህንን ሁኔታ ስመለከት ማለት ነው። ቅድም እንደነገርኳችሁ እንደዚህ አይቼ ስለማላቅ ያያችሁ ካላችሁ ንገሩኝ። እንደዚህ በሙሉ ህብረተሰቡ ዘንድ ተስማምቶ የሆነ ነገር ሲያደርግ አይቻልም። እንደውም ከቅርብ ጊዜ ወዲህ ኢትዮጵያውያን ማለት በመከፋፈል የምንታወቅ ህዝቦች ሆነ። እኔ ይህንን ካልኩኝ እናንተ ይህንን ነው የምትሉ። የሆነ ሰው ደግሞ እንደዚህ ይላል እየተባባለ ሁላችንም በመቦጫጨቅ እየኖርን ያለን ህዝቦች ነን።
ይሄ መሬት ላይ ያለው እውነታ ነው ወገኖች። ነገር ግን ለምንድን ነው እዚህ ነገር ላይ ተስማምተን እዛ ነገር ላይ መስማማት ያቃተን ሲባል በዋነኝነት አሁን ያለው ኤራ ወገኖቼ ስኪል ሳይሆን ቪዚቢሊቲ ነው የሚታየው፣ ቫይራሊቲ ነው የሚታየው። ሚኒስትሪ ሚዲያዎች ላይ ትጠራለህ፣ ወጣት ነህ። እንግዲህ የዛሬው እንግዳችን እገሌ እገሌ ይባላል። ለምንድን ነው የተጠራው ሲባል ኦንሊ ሪዝን ሶሻል ሚዲያ ላይ የለቀቀው ቪዲዮ በጣም ብዙ ሰው ስላየው። ስለዚህ አንተን እዚህ ብናመጣ ያም ኦዲየንስ እዚህ መጥቶ እኛን ስለሚያየንና የእኛን ገጽታ ስለሚገነባ እይታችንን ከፍ ስለሚያደርገው we will bring you እኛ ጋር አዚፍ እንደምትጠቅም አይነት ወጣት አድርገን ማለት ነው። አይታችኋል። ሚኒስትሪ የሚባሉ የስፔሻል የኢንተርቴንመንት ቻናሎች ላይ የሚጋበዙ እንግዳዎች፣ ወጣት እንግዳዎች፣ ሾዎች ላይ ሌት ናይት ሾዎች ላይ የሚጋበዙ እንግዶች ኦንሊ ገብቷቸዋል ክራይቴሪያ እዛ ላይ ለማምጣታቸው ቫይራሊቲያቸው የሚታየው ማለት ነው። ይሄ ልጅ የሚያወራው ነገር ይጠቅማል ወይስ ደግሞ ያደረገው ነገር ድሮ ቀረ ወገኖች፣ ድሮ ቀረ። ታዲያ እኔ ለምንድን ነው እንደዚህ መናገር ያስፈለገኝ? ዮኒ እንዴ ቀልድ አታውቅም እንዴ? ምንድን ነው ዝም ብለህ ግግም የምትለው? ዩ አር ጀስት ሃቪንግ ፈን እኮ ካላችሁኝ ልክ እኮ ልትሆኑ ትችላላችሁ። እናንተማ እየተዝናናችሁ ነው ያላችሁት። ነገር ግን አንድ ነገር እወቁ ወገኖቼ፣ ቫይራል የሚወጡ ነገሮች፣ የሰው እይታ ውስጥ የሚገቡ ነገሮች ጭንቅላት የማይጠይቁና ሹፈትን የሚፈልጉ ነገሮች በሆኑ ቁጥር የሚጠቅሙ ነገሮች ወደ ኋላ እየተጎተቱ ይመጡና በቀኑ መጨረሻ ሰው የሚያናደውም የሚያስቀውም ነገር ጅልነት ይሆናሉ እያልኳቸው ያለሁት ምን ማለት ነው መሰላችሁ? በጣም ብዙ የሚጠቅም ነገር ይዘው የሚመጡ ሰዎች፣ በጣም ብዙ ለማህበረሰቡ የሚያንጽ ነገር የሚያወሩ ሰዎች ተስፋ እየቆረጡ ነው ያሉት። አም ቴሊንግ ዩ መድኃኒዓለም እግዚአብሔር የሚጠቀመው ደግሞ አያችሁ መልካም ነገር የሚያወሩ ሰዎችን። ስለዚህ ባይ ዲፎልት የሚጠቅሙ ነገሮችን ከህይወታችን ስናስወጣና የምናያቸውን ነገር ስንቀይር አምላክ ለእኛ ድምፁን የሚያስቀምጥበትንም ነገር እየሰበርን ያለን። በነገራችን ላይ ቀላሉ መንገድ በጣም ብዙ ሰው ከተስማማበት፣ ቀላል መንገድ ልንገራችሁ፣ በጣም ብዙ ሰው ከተስማማበት አይጠቅምም ማለት ነው። አያችሁ ተመልክታችሁ ታውቃላችሁ። አንዳንድ የሶሻል ሚዲያ ኮሜንቶች ስፔሻሊ ቲክቶክ የሚባለው ፕላትፎርም ላይ አንዳንድ ሰዎች የሚጽፉት እኮ ማለት ያው ዳርክ ሂውመር፣ ይሄ ስድብ አይነት ነገሮች ማለት ነው። ያው እንግዲህ ታውቃላችሁ በጣም ቶፕ ኮሜንቶች በጣም በሚገርም ሁኔታ የተሰደቡ ስድቦች ናቸው። በጣም ያስቀኛል አንዳንድ ጊዜ። ወጣቱ እኮ ምንም ማሰብ አቁሟል እኮ፣ ወጣቱ እኮ በብዙ ነገር ባርነት ውስጥ ነው ያለው እንላለን እኛ። ግን ወጣቱ ጭንቅላቱ ክሬቲቭ እንደሆነ የሚያሳየው የሆነን ስድብ ቀምሞ እንዴት አድርጎ እንደሚጽፍ ስትመለከቱ ደግሞ ለካ የሚሰራ ጭንቅላት አለው ለማይጠቅም ነገር ትላላችሁ። ይቅርታ አድርጉልኝ ወገኖቼ፣ እውነታ ስለሆነ እያወራሁ ያለሁት ማለት ነው። የሆነ በገመድ እንደታሰረ አይነት ነገር ለሚጠቅመው ነገር ሲሮጥ የሚጎትተው፣ ለማይጠቅመው ነገር ሲሮጥ ደግሞ ፈቶ የሚለቀው አካል እንዳለ አይሰማችሁ? እንደዛ ካልተሰማችሁ ወገኖቼ ይሰማችሁ። ምክንያቱም ኖት ኤቭሪ ዲመን ሃዝ ኤ ሆርን ወገኖቼ። ሁሉም አጋንንት ቀንድ የለውም። ሁሉም አጋንንት አያስፈራም። ሁሉም አጋንንት የሆነ 666 ኢሉሚናቲ ምናምን በሚለው አይደለም የሚመጣው። ሰም ዲመንስ የሚቆጣጠሯችሁ ወገኖቼ እያሳቋችሁ ነው። ዩሲ አንደኛው የአጋንንት ዓላማ በነገራችን ላይ የዳቢሎስ ዓላማ ስፔሻሊ ወጣቶች ላይ የሚሰራው ዓላማ ስኪል እና ክሬቲቪቲን ዳውንግሬድ በማድረግ ደምነስና ስቱፒድነስን ማበረታት ነው። አምቴሊንግ ደሞር ማህበረሰቡ ጭንቅላቱ አይኪው በወረደ መጠን ለዳቢሎስም በጣም የተመቸ ይሆናል። ስፒኮስ ወገኖቼ አይምሮ ካልሰራ ዩ አር ኦፕን ማለት ነው። ለምን? ለአጋንንት ጥቃት። ስፒኮስ አንተን ዲክሲቭ ለማድረግ አጋንንት ብዙ ውሸቶችን መዋሸት አይጠበቅበትም። ዝም ብሎ ጆሮን አንጠልጥሎ ይወስዳል። ስፒኮስ ጭንቅላተ የህይወት መግቢያ ስለሆነ ማለት ነው። ዩሲ ቃለ እግዚአብሔሩም የሚናገረው እኮ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው። ኢትዮጵያ ማለት አንድ ግለሰብ አይደለም። እንደ ማህበረሰብ እጃችንን ወደ አምላካችን እንድንዘረጋ እንጂ የተጻፈልን የማይጠቅም ነገር ላይ እንድንዘረጋ አይደለም። አሁን ሁላችንም የምንስማማበት ነገር ማይጠቅም ሆኗል እኮ አይደል ወገኖች? ፈጣሪ ምህረቱን አግንኖልን እውነቴን ነው የምላችሁ ሰላም ያለበት መተሳሰብ ያለበት ነገር ላይ የጥንቱ ፍቅራችንን ይመልስልን። የማይጠቅሙ ነገሮች ላይ ጉራ ከረዩ የምንለውን ነገር አስቀርጦልን ማለት ነው። ወዳችኋለሁ። በቀጣይ ቪዲዮ እንገናኛለን። ቻው።